السلام عليكم ورحمة الله وبركاته ودنا يتكبراتو اهت وندموتي بيالاتشوبت يا الله سلام زنت طبق اوي هنا لاتشو ايالكم بسم الله الرحمن الرحيم الحمد لله الذي خلق الإنسان في أحسن تقويم وأنار عقله بالفطرة والتسليم وأرشده إلى صراط المستقيم وأشهد أن لا إله إلا الله وحده لا شريك له القائل في كتابه الحكيم أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون وصلى الله وسلم على نبينا محمد هادي الأمة ومعلم الحكمة وعلى آله وصحبه أجمعين وبعد الميزان ተመራማሪዎችና የእውቀት ፈላጊዎች በእውር አጋጣሚ ባዶነትና በጥበብ በተሞላው የመለኮት እቅድ መካከል ያለውን እውነት ለመመዘን ወደዚህ ታላቅ የአመክንዮ እና የእውቀት መድረክ እንኳን በሰላም መጣችሁ እያልኩኝ ዛሬ የምንመረምረው የሰው ልጅ አእምሮ ውስጥ ለዘመናት ሲመላለስ የኖረውን ትልቅ ጥያቄ ነው። ለመሆኑ ለምን እንኖራለን? ለምን እኖራለሁ? የህይወትስ እውነተኛ ትርጉም ምንድነው? ይህን ምስጢር ያለምንም ስሜታዊነት በፍልስፍናዊው ኢቲዝም እና በእስላማዊ ተውሂድ ቴይዝም መካከል በአመክንዮ ሚዛን ላይ አስቀምጠን እንመዝነዋለን። ኢቲዝም ህይወትን የሚያየው ያለምንም አስቀድሞ የታቀደ ነድፍ በእውር አጋጣሚ የመጣ ቁሳዊ ክስተት ወይም በአጋጣሚ ሊገኝ እንደሚችል በምክንያታዊነት በኃይለኛ ጥያቄ ይጠይቃል። በሱረቱ ጡር ምዕራፍ 52 ቁጥር 35 ላይ አላህ ሰዎችን ለአመክንያዊ እውነት እንዲገዙ እንዲህ ሲል ያስገድዳል። አም ኹሊቁ ሚን ገይሪ ሸይኢን አም ሁሙል ኻሊቁን፣ ለመሆኑ ያለምንም ፈጣሪ ተፈጠሩን? ወይስ እነሱ ራሳቸው ፈጣሪዎች ናቸው? ይህ አንቀጽ የእውር አጋጣሚን ፈጽሞ ውድቅ ያደርጋል። ምክንያቱም በአጽናፍ ዓለም ውስጥ ሁሉም ነገር የተፈጠረው በልክ በስርዓት እና በጥበብ ነው። ይበልጥ ውስብስብ የሆነው የሰው ልጅ ህይወትም ያለ ታላቅ ዓላማ ሊገኝ አይችልም። አምላካችን አላህ በቁርአኑ ይህንን እውነት ሲያረጋግጥ እንዲህ ይለናል፣ ወማ ኸለቅና አሰማአ ወልአርደ ወማ በይነሁማ ባጢላ ዛሊከ ظኑ ለዚነ ከፈሩ፣ ሰማይና ምድርን በመካከላቸውም ያለውን ሁሉ በከንቱ አልፈጠርንም፣ ይህ እነዚያ የካዱት ሰዎች ግምት ነው ብሎ አላህ ሱብሓነሁ ወተዓላ ይነግረናል። በቁርአን ውስጥ ተፈጥሮ ራሷ የፈጣሪ መኖር ትልቁ ማስረጃ ወይም አያት እንደሆነች በተደጋጋሚ ተጠቅሷል። የአጽናፍ ሰማይ አስደናቂ ስርዓት፣ ሰማይና ምድር መፈጠር፣ የቀንና የሌሊት መፈራረቅ ሁሉ ማስተዋል ላላቸው ሰዎች የፈጣሪ መኖርና ጥበብን ፍንትው አድርጎ ያሳያሉ። ይህ ተፈጥሮ ምስክርነት በውስጣችን ካለው ፊጥራ ከተፈጥሯዊ ዝንባሌ ጋር ይጋጠማል። ኢቲዝም ሰውን ወደ ተስፋ መቁረጥና ወደ መኖር ባዶነት ኒሄሊዝም ሲነዳው፣ በእስልምና ግን የህይወት ትርጉም ተጨባጭና ከግለሰቡ ስሜት በላይ የጸና ፍጹም እውነት ነው። እኛ እዚህ ምድር ላይ የተላክነው በፈተና አልፈን የዘላለማዊ ማንነታችን እንድንገነባ መሆኑን አላህ እንዲህ ሲል ያረጋግጥልናል። الذي خلق الموت والحياة ليبلوكم أيكم أحسن عملا، እርሱ መልካም ሥራ ያላችሁ የትኛው መሆኑን ሊሞክራችሁ ሞትንና ህይወትን የፈጠረ ነው። በሱረቱል ሙልክ ቁጥር 2 ላይ ማለት ነው። ለመሆኑ ሞት የህይወት ማጠቃለያ ማህተም ነው ወይስ ወደ እውነተኛው ህይወት መሻገሪያ በር? ኢቲዝም ሞትን የህልውና ማክተሚያ ያደርገዋል። በዚህ እይታ ውስጥ በዚች ዓለም የተበደሉ ምስኪኖች ፍትህ አያገኙም፣ የበደሉ አምባገነኖችም ሳይቀጡ ያመልጣሉ። ይህ ደግሞ ለሰው ልጅ የፍትህ ተፈጥሮ ትልቅ የስቃይ ጫፍ ነው። በኢስላማዊው አመክንዮ ግን ሞት መጨረሻ ሳይሆን መጀመሪያ ነው። በዚች ምድር ላይ ፍጹም ፍትህ የለም። ስለዚህ እያንዳንዱ የሰራነው ቅንጣት ታህል ስራ የሚመዘንበትና ፍጹም ፍትህ የሚነግስበት
የአኺራ መኖር የአይምሮና የሞራል ግዴታ ነው። አላህ ሱብሓነሁ ወተዓላ ወነድዑል መዋዚነል ቂስጥ ሊየውሚል ቂያመቲ ፈላ ቱዝለሙ ነፍሱን ሸይአን ወኢን ካነ ሚስቃለ ሐበቲን ሚን ኸርደሊን አተይና ቢሃ። አላህ ሱብሓነሁ ወተዓላ በትንሣኤም ቀን ትክክለኛ ሚዛኖችን እንዘረጋለን፣ እናቆማለን። ማንኛይቱም ነፍስ ምንም አትበደልም። ሥራው የስናፍጭ ቅንጣት ያህል ቢሆን እንኳ እርሷን እናመጣታለን ብሎ አላህ ሱብሓነሁ ወተዓላ ሱረቱል አንቢያ ቁጥር 47 ላይ ይነግረናል። ማጠቃለያ ኢቲዝም ሰውን ወደ ተስፋ መቁረጥና ወደ መኖር ባዶነት ሲነዳው፣ እስልምና ግን ለሕይወት ሥርዓትን፣ ለሞት ፍትህን፣ ለነፍስ ደግሞ ዘላለማዊ ተስፋን ያጎናጽፋታል። አልሚዛን ይህንን እውነት ሁል ጊዜ በአመክንዮ ሚዛን ይመዝናል። እናንተስ በዚህ መሰረታዊ ሐሳብ ላይ ምን አስተያየት አላችሁ? በኢቲዝም ባዶነት እና በእስላማዊ ተውሂድ ቴይዝም ትልቅ አመክንዮ መካከል ስላለው ልዩነት የተሰማችሁን ኮሜንት ላይ አጋሩን። ይህ ቪዲዮ ጠቃሚ ዕውቀት እንዳስጨበጣችሁ ካመናችሁበት ላይክ እና ሼር፣ ፎሎው ማድረጋችሁ እንዳትረሱ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።